የሪ በሽታ እንዳለቦት ሳያውቁ ሊያሳዩአቸው የሚችሉ 5 ምልክቶች አሉ። እነዚህን ምልክቶችን ለማለት ከጊዜ በኋላ ወደ ከባድ የመገጣጠሚያ ጉዳት ሊያመራ ይችላል። ስለዚህ ልብ ሊሏቸው የሚገቡ 5 ቅድመ ማስጠንቀቂያ ምልክቶች እነሆ። ህመሙ በሚጀምርበት ጊዜ ሊያስፈልጎት ስለሚችል ይህንን ቪዲዮ እስከ መጨረሻው ይመልከቱ። የመጀመሪያው የሪህ ምልክት ድንገተኛ የመገጣጠሚያ ህመም ሲሆን በተለይም በእግር አውራ ጣት ላይ በብዛት ይከሰታል። ይህ ህመም ብዙውን ጊዜ በአንድ ሌሊት ውስጥ በድንገት የሚጀምር ሲሆን ስሜቱም እንደ ስለታም ነገር መውጋት፣ ማቃጠል ወይም መቆረጥ አይነት ነው። ሁለተኛው ምልክት በተጎዳው መገጣጠሚያ ላይ የሚታይ መቅላትና እብጠት ነው። ከዩሪክ አሲድ ክሪስታሎች በሚወጣው የሰውነት መቆጣት ምክንያት ቆዳው አንጸባራቂና ሙቅ ሊሆን ይችላል። ሶስተኛው ምልክት የበሽታው ስሜት እየጨመረ ሲመጣ የመገጣጠሚያ እንቅስቃሴ መገደብ ነው። መገጣጠሚያውን ያለ ከባድ ህመም ማንቀሳቀስ በጣም አስቸጋሪ ሊሆን ይችላል። አራተኛው ምልክት ከባዱ ህመም ከቀነሰ በኋላም ቢሆን ለረጅም ጊዜ የሚቆይ ምቾት ማጣት ነው። መገጣጠሚያው ለቀናት አልፎ ተርፎም ለሳምንታት ህመም ሊኖረው ይችላል። አምስተኛው ምልክት ደግሞ የህመሙ በተደጋጋሚ መነሳት ነው። እነዚህ የህመም ስሜቶች በተደጋጋሚ የሚከሰቱ ከሆነ የዩሪክ አሲድ መጠኑ በጣም ከፍተኛ መሆኑንና የህክምና ክትትል እንደሚያስፈልገው ሊያመላክት ይችላል። በሚቀጥለው ቪዲዮ ላይ የዩሪክ አሲድን በተፈጥሯዊ መንገድ ለመቀነስና ለወደፊቱ የህመም ስሜቶችን ለመከላከል የሚረዱ መንገዶችን እነግራችኋለሁ። ይህንን የምትፈልጉ ከሆነ አዎ ብላችሁ በኮመንት አሳውቁ።